6 ሚሊዮን ብር ነው የተነጋገርነው። ለአንድ ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመዲ አምጣ ስለኝ ሰጠሁት። ሰይጣን ወሰደ ነው ያለ። በቃ አዎ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞት አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። እኔ በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ ማለት ነው። ከዛ በኋላ ቁጭ አልኩኝ። ከዛ ምስቱ ጠራችኝ። ከዛ በኋላ የእስራኤል ምስት ቢሮ እግዚአብሔር ተናገረኝ አለች። ለኔ አይደለም እግዚአብሔር ላንተ ተናገረ። ድንጋይ ጠፋ የምታገኘው ስለሌለ ፈልጋለሁ ካልክ ደግሞ ትሞታለህ ብሏል እግዚአብሔር። እሺ ትራንስፖርት እሰጥህና ወደ አገሬ ሂድ አለች። እንግዲህ ብዙ ሰው አለ። እኔ ትራንስፖርት ባጣ ሌላ ሰው መንገድ ላይ የሚሄድ ሰው ፈልጌ ትራንስፖርት ስጠኝ ብዬ ሄዳለሁ እንጂ ለመጠየቅ እንኳን ደግሞ ቃል የለኝም። በቃ እኔ ፈሪ ነኝ አልኩት። ምንም አላልኩም፣ ወጣሁ። ከዛ በኋላ ይሄ ወሬ ይነሳል። ማን ነው የሚያነሳ? ጽዳት የምትሰራ ሰውዬ ሴትየዋ ምህረቱ ጠይቆ ነበረ። ተስፋዬ ደግሞ እስራኤል እዛ ነው ያለ። አሁን እነሱ ልጆቹ እየዋሹ እሱ ቁጭ ብሎ ያጨበጭባል። እስራኤል እዛ ቁጭ ብሎ እኮ ነው እነሱ። አሁን ምህረቱ ለተስፋዬ አወርቷል። ያ ተስፋዬ ሲጠራ ደግሞ ማለት ነው እስራኤል ተነስቶ ደግሞ ሌላ በቃ እግዚአብሔር ነገር የማነገው ጥሩ መኪና መስከረም ሳትመጣ በቃ ብሎ ብዙ ያወራኛል። እነኚህ ሰዎች ያወራኝ ይሄኛው ይናገራል። እኔ ያለውን አጥቻለሁ። እንኳን መኪና አይደለም ፈረስ መግዛት አልችልም።